ሚካኤል ነው ኦኬ ያው ሚካኤል ማይክ ስለሚሉ ኦኬ ሚካኤል ማሙ ነው። እሺ ሚካኤል እድሜ 40 ነው አይደል 39 39 ሃይማኖት ኦርቶዶክስ ኦርቶዶክስ ነው። ልጅ አለ አይለኝ ኦኬ ግን አገብቼ ፈትሻለሁ። ኦኬ ልጅ የለህም ና ወረቀት አለ መኖሪያ ፍቃድ አለኝ አሜሪካ ነኝ። ሲቲዝን ነው ያለው ኦኬ አሜሪካን ሎስ አንጀለስ ነው የምትኖረው? ሎስ አንጀለስ ካሊፎርኒያ። እዚህ ብትገኝ ጥሩ ነበረ። ስራ አለ አለኝ። አይ ፓርት ነው የምሰራው። በጣም ጥሩ። ከየት ነው የምትፈልገው? ከዛው ከሎስ አንጀለስ? ከስራ ሌላ ስቴትም ቢሆን ችግር የለውም። ያው ዩኤስ ሩቅ ያልሆነ እንደ ላስ ቬጋስ something like that። እሺ ሚካኤል እድሜዋ ከስንት እስከ ስንት ነው ወደ ህይወት እንድትመጣ የምትፈልጋት ሴት? እድሜዋ ከስንት እስከ ስንት ነው? ያ ከ30 በላይ ከሆነ ከ30 እስከ ከኔ በታች ከሆነ ጥሩ። 39 ነው። ከ30 እስከ 39 ብትሆን ይቻላል። ይቻላል። ኦኬ ሃይማኖቷ ኦርቶዶክስ። ልጅ ቢኖራት እሱ ችግር የለው። ወረቀት ባይኖራት ወረቀት ችግር የለው። ችግር የለው። ዋናው እሷ ለትዳር ዋናው እንትን መሆን ያለባት ያ ማለት ትክክለኛ ትዳር የምትፈልግ ነው መሆን ያለባት። ሪሌሽንሺፕ ከጀመርክ ያው ኦኬ አታስብ። እኔ ጋር የሚመጡ እህት ወንድሞች አብዛኞች በሚባል ደረጃ በተለይ በኢንቦክስ የሚመጡም በርከት ያሉ እህት ወንድሞች ስላሉ መስፈርትን የሚያሟሉ አይጠፉም እና ትክክለኛ ትዳር የሚፈልጉ ናቸው እና እነሱ የሚቀልሱ አይፈልጉም። ስለዚህ ሞር ትግባባላችሁ ብዬ አስባለሁኝ። ወረቀት ባይኖራትም ችግር የለብም። ልጅ ቢኖራት ችግር የለብም። የኦርቶዶክስ ሃይማኖት ተከታይ የሆነች እና እድሜዋ ከ30 እስከ 39 የእድሜ ክልል ውስጥ የምትገኝ እንዲሁም አሜሪካን የምትኖር በተለይ ደግሞ ለሎስ አንጀለስ ቅርብ የሆኑ ስቴቶች የምትኖር ቢሆን ደግሞ ይመረጣል። ለምን ያው ብዙ ስራ ስለሆነ ጊዜ ስለሌለኝ ነው ወደዛ ለመሄድ። በጣም ጥሩ። ስለዚህ ምናልባት እንደ ተጨማሪ መስፈርት ይህን ማወቅ አለባት፣ ይሄ የኔ ቀይ መስመር ነው ብለህ የምትለው ማጨስ፣ መጠጣት ያው ክልክል ነው። ሱስ የለብህም? ሱስ የለብህም? እንደውም ሰው ሲያጨስ ራሱ ሲጋራ እንዴት እንደሚያመኝ ያው አልፎ ቤት ውስጥ ያው በዓል ሲኖር ያው ትጠጣለህ፣ ከቤተሰብ ጋር ትጠጣለህ። ከቤተሰብ ጋር የቤተሰብ ያው እዛው እሱ እንኳን ያለ ነው ሁሉም ያደረገው ይመስለኛል። በቃ እሱ ነው እንጂ ሄደ ምናምን ጊዜ የለኝም ይላል። በቸርች የማግባት ፍላጎት አለህ ሚካኤል? እሷ ፈቃደኛ ከሆነ ችግር የለኝ። እንደውም ደስ ይለኛል በጣም። ከሜሪላንድስ ቢሆን ይመችሃል? ይመቸኛል፣ ችግር የለውም። ያው ቢዚ ስለሆንክ ብዬ ነው እንጂ መሄድ ይችላለሁ፣ ችግር የለውም አይደለ? እስኪ ሚካኤል ይባላል ጋይ እድሜው 39 ሲሆን በቅርቡ ወደ 40 ይሄዳል። የኦርቶዶክስ ሃይማኖት ተከታይ ነው። ልጅ የለውም። የሚኖረው አሜሪካን ሎስ አንጀለስ ሲሆን ስራ አለው፣ ወረቀት አለው፣ ሲቲዝን ነው። ሱስ የለበትም። ወደ ህይወቱ እንድትመጣ የሚፈልጋት ሴት ደግሞ እዛው አሜሪካን የምትኖር ቢሆን ይመረጣል። በተለይ ደግሞ ወደ ሎስ አንጀለስ የሚቀርቡ ስቴቶች አካባቢ የሆነች ቢሆን አሪፍ ነው። እድሜዋ ከ30 እስከ 39 የእድሜ ክልል ውስጥ የምትገኝ የኦርቶዶክስ ሃይማኖት ተከታይ የሆነች እና ልጅ ቢኖራት ችግር የለውም። ወረቀት ባይኖራት ችግር የለውም። እንዲሁም ሱስ የሌለባት ቢሆን ደግሞ መርጣለሁ ብሏል። በቸርች ማግባት ከፈለገችም ችግር የለብኝም፣ በቸርች ማግባት እችላለሁ ያለ ነው ወንድማችን።